ቃልህ ወይ ገለሃል ወይ ያድናል። ቃል ዘር ነው በሎ። ጌታ ኢየሱስ ምን አለ? ዘሪ ዘር ሊዘራ ወጣ። ግማሹ ጭንጫ መሬት ላይ ወደቀ፣ ግማሹ እሾህ መሃል ወደቀ፣ ግማሹ ደግሞ መልካም መሬት ላይ ወደቀ። ስለዚህ ቃሉ ዘር ነው አለ። እያንዳንዱ ከአፌ የሚወጣው ቃል አይዘር ፖዚቲቭሊ ኦር ኔጌቲቭሊ ህይወቴን አፌክት እያደረገ። በተፈጥሮ አይታችሁ ከሆነ ስለ ራሳቸውም ሆነ ስለምንም ነገር ከኔጌቲቭ በስተቀር ማውራት የማይችሉ ሰዎች ገጥሟቸዋል። ህይወት እንዴት ነው? ምን ህይወት አለ? የኑሮ ውድነቱ ይኸው፣ ምን እንትን ቤት ኪራዩ ምናምን። እነሱ ጋር መስማት ከጀመራችሁ ከጥቂት ደቂቃ በኋላ ኔጌቲቭ አትሞስፌር ክሬት ስለሚያደርጉ እናንተ ራሳችሁ ተመርዛችሁ ነው የምትሄዱት። አንዳንድ ሰው ደግሞ ይሁት በህይወቱ ኔጌቲቭ ነገር አይታይ። እሱ ጋር ከሄዳችሁ ብዙ ፖዚቲቭ ነገር እናንተ ላይ ከመልቀቁ የተነሳ ችግራችሁን ሁሉ ያስረሳቸዋል። ከአንደበቱ የሚወጣው ሊፍት አፕ የሚያደርጋችሁን ነገር ብቻ ነው። ስለ ራሱም የሚያውቀው እንደዛ እየሞቱ የሞት በሽታ አልጋ ላይ ተኝተው ስለ ፈውሳቸው ኮንፌስ የሚያደርጉ ሰዎች አሉ። ቃልህ ወይ ገለሃል ወይ ያድናል። አላያችሁም እንጂ የምትናገሩት ነገር እያንዳንዷ ፊውቸራችሁን ክሬት እያደረገ ነው። በህይወታችሁ ላይ የሆነ ጡብ የሆነ ብሎኬት እየጨመራችሁ ነው። the more you speak, especially በእናንተ ሲቹዌሽን ላይ የእግዚአብሔርን ቃል የምትናገሩ ከሆነ ይሆናል። ወንዶፍ ጋር ይዘሴት ሞትና ህይወት በምላስ እጅ ናቸው። ሞትና ህይወት በምላስ እጅ ናቸው። የእግዚአብሔር ቃል ዘር ነው። እስቲ ዘር ነው፣ ሲድ ነው በሉ። እቺ ነገር ከዚህ በፊት ነግሬያቸዋለሁ። እኔ ያደግኩበት ሀገር ኢሉባቦር የምናድግበት ቤት፣ እኔ ልጅ ሆኜ ገና ኤሌመንተሪ ምናምን ሆኜ ያድግበት የነበረ ቤት ከጀርባው የግሪክ ተወላጆች ግሪካውያን ክልሶች ናቸው። አባትየው ይሆን እናትየው ግሪክ ናቸው። እና እህቴ ስትጠፋ ሁሌ እዛ ቤት ነው የምትገኘው፣ የኔ ታናሽ እህት። እና ከዛ መታ እኔ በቃ ሳድግ ግሪክ ነው የምኖረው ምናምን ትላለች። ደሜን ነው የምታፈለው። አሜሪካ ቲም እንዲያች ካናዳ ቲም ብሎ ግሪክ ሁሌ ነው ምላት። በቃ እኔ ግሪክ ነው የፈለግኩት፣ ግሪክ ነው የምኖረው፣ ምን አገባ አንተ ትለኛለች። ጓደኞቿን ከመውደዷ የተነሳ እኮ ነው። ጠዋት ግሪክ ትላለች፣ ማታ ግሪክ ትላለች። ማመን አትችሉም። በ14 ዓመቷ ነው ግሪክ የገባችው። ይኸው እስከ ዛሬ መውጣት አልቻለች። የዘራችው ዘር አንቆ ወስዶ እህቴ ግሪክ ነው የምትኖረው። በጣም እኮ ነው የሚገርማቸው። ሁል ጊዜ ከእሷ ጋር ስደዋወል የዘራሽው ዘር ነው፣ እስቲ አሁን ደግሞ እንደገና ልዝራና ሌላ ቦታ ላይ ትላለች። ያኛው አዘራሩ ከባድ ምርጥ ዘር ግሪክ ነው። የሆነ አውሮፓ ሀገር ትሄዳለች፣ ተመልሳ ብዙ ሰው አውቃለሁ፣ በጣም ብዙ ሰው በትምህርቱ በትዳሩ። አንድ ጓደኛችን ነበረ፣ ሁል ጊዜ እኔ ማግባት የምፈልገው ይላል ልጁ፣ እሱም ክልስ ነው። በጣም ጥቁር ሆና አይኗ ስትከፍ ነጭ የሚሆን ነገር እና እየቀለደ ነው እሱ። በነገራችን ላይ በወቅቱ ጨለማው ስትሆን ፈጽሞ የማትታይ በቅርብ ጊዜ ያገኘሁት ሱዳናዊት እና የምታከል በዚህ አይነት ሰው ሲጠቁር አይቻላል። ወደ ብሉ ብላክነት የተቀየረ ታውቃለህ። እንደዚህ ትል እንደነበረ ትቀልድ እንደነበረ እሱ እየቀለደ ነበር። አሁን ወገኖቼ ልጆቹ ራሳቸው ነጭ ነው አይናቸው። በህይወታቸው እየሆነ ያለውን ነገር ሄዳችሁ ብትመለከቱ በአብዛኛው ስትናገሩት የነበረ ነው። በአብዛኛው ስትናገሩት የነበረ ልጅ ነው። አንድ ጓደኛችን ልጅ ሆነን እሺ እባክህ እንዴት ነህ ሰላም ነው ህይወት እንዴት ነው ስትሉት እባካችሁ እባክህ ህይወት ቦርጫም መላጣ ነው ይላል። ከ20 ዓመት በኋላ አገኘዋለሁ አሁን ቦርጫም መላጣ ነው። ቃል ዘር ነው በሉት ከጎናችሁ ያለ ዘር ነው። አይሳካልኝም፣ እሞታለሁ፣ መታመመኝ ነው፣ ዘንድሮ አላልፍም። አንተን ይኸውልህ መልአክም አድነህም እግዚአብሔር አድነህም። ዘርተሃል፣ ኦልሬዲ ፊውቸርን ዘርተሃል። መንገድህ ላይ አሜኬላና እሾህ ዘርተሃል። ምን ልታረግ ትችላለህ? ለዚህ ነው ስለምትናገሩት ነገር ተጠንቀቁ፣ ስለምትሰሙት ነገር ተጠንቀቁ።